ጀግናይቱ ሩት እንግዲህ በሳሮን ላይ ትልቅ መረጃ ይዛባታለች። የስልክ ልውውጥ እያደረገች ሳሮን ባለማወቅ ሩት በላከችው ሰውዬ እያስፈራራት መረጃ ይዤብሻለሁ ብሎ ሲያስፈራራት በቃ እውነተኛ መረጃውን አምጣልኝና የምትፈልጋትን ህይወትን እለቅልሃለሁኝ እያለችም ተናዘዘች። እንግዲህ ህይወትን እሷ እንዳሳገተቻት ለሰውየው ተናገረች ማለት ነው። ሩት በጣም ጀግና ከመሆኗ የተነሳ እንግዲህ እዛ ቤት ሁለት ወንድ ተቀምጠው ነገር ግን የሳሮን ማንነት ሊያጋልጡ አልቻሉም። ነገር ግን ሩት በቻለችው አቅም ህይወት የት እንዳለች ለማወቅ ብዙ እየለፋችና እየደከመች ትገኛለች። በስተመጨረሻ መረጃ አግኝታለች። አው ለጊዜው ህይወትን ባታገኛትም ነገር ግን መረጃ ይዛባታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ በመጀመሪያ ሰብስክራይብ እያደርጋችሁ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት። ዛሬ የህይወት መንገድ ክፍል 40 ይዤ መጥቻለሁ። ቪዲዮዬን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ጻፉልኝ ስል በትህትና ጠይቃለሁ። እንግዲህ በባለፈው ክፍል ያው ህይወት ከቤት በወጣችበት አጋጣሚ ሳሮን አሳግታት ነበረ። አሳግታትም እዛ እያሰቃየቻት ትገኛለች። ነገር ግን በባለፈው ክፍል እንዳየነው ዴቭ መንገድ ላይ ሲሄድ የህይወትን ሻሽ እንዳገኘውና እንዲሁም ደግሞ ሳሚም ደግሞ ስልክ ደውላለት የፈለገችውን ነገር እየተናገረች እያለ የተናገረችው ሳይገባውና ሳይሰማት ስልኩ እንደተቋረጠ ትንሽ የመረጃ ጫፍ ይዘው ነበር እና በዛም ተነሳስተው በጣም ተጨናንቆ ነበር። በዛ ላይ ደግሞ ልደቷ ነበረ። እንግዲህ ያው የሩትና የህይወት ልደት በአንድ ቀን ስለሚውል የእሷም ልደት ነበረ በሰዓቱ ማለት ነው። ነገር ግን ህይወት ልደቷን ልታከብር አልታደለችም። ሩት የእሷን የህይወትን ልደት ለማክበር ብዙ ብትደክምም ስጦታዎችን ገዝታ ብትመጣም ነገር ግን ህይወትን ልታገኛት አልቻለችም። ከዛም በኋላ ዴቭ እንግዲህ እህቴ ዛሬ እኮ ልደትሽ ነው፣ ቆይ የራስሽን ልደት እረስተሽ እንዴት ለህይወት በዚህ ልክ ታስቢላታለሽ? እያለም ነገራት። እንዴ ዛሬ እኔም ልደቴ ነው እንዴ? አይገርምም? እንዴት ተመሳሳይ ቀን ልደታችን ሆነ? እያለችም ተገረመች። ዴቭም ደግሞ በጣም ገርሞት ነበር። እና ሳሩን ደግሞ በድብቅ ስራዋን እየሰራች ትገኛለች። ህይወትን እያሰቃየቻትና የምትሞትበትን ቀን እያፋጠነችው ትገኛለች። በአንድ እንኳን ህይወቷን ልታጠፋት አትፈልግም። አሰቃይታት መሞትን እንድትፈልግና እንድትጓጓ እያደረገቻት ትገኛለች ማለት ነው። እንግዲህ በዛሬው ክፍል ሳሚ እና ዴቭ እንዲሁም ደግሞ ሩት እያፈላለጓትና መረጃ እየፈለጉ ባለ ሰዓት ሳሚ ቆየት ገብታ ነው እያለ ድንገት ጠረጴዛው ላይ ሲያይ የእሱና የህይወት ፎቶ ቁጭ ብሏል። ሲያየው በጣም ደነገጠ። እንዴ ይሄ ደግሞ ምን እየሰራ ነው አለና አየውና ድንገት ሳሮን ስትመጣ ያንን ፎቶ ወደ ኪሱ ይደብቅባታል። ሳሮንም እንዴ ሳሚ እዚህ ሆነህ ነው እንዴ? በእናትህ በጣም ነው የደከመኝ። ምን እየሰራህ ነው? ቆይ ደግሞ ምንድን ነው በእጅ ያስከው? ከኋላ ያስከው ምንድን ነው አለችውና እስኪ አምጣሌው ብላ ስትጠጋው እሱም ደግሞ ማየት የለብሽም አስፈላጊ አይደለም ምንም አይደለም ብሎ ትቷት ይወጣል። ነው እሺ በቃ ማሳየት ካልፈለክ ይቀራል አለች። እሷ ግን ያን ፎቶ ያስቀመጠችው እሷ ነበረች። ምክንያቱም ከዚህ በፊት ሳሚና ህይወት ሲጫወቱ በውሃ ስትረጨውና ሳሚ ደግሞ ህይወትን ሲከተል ስላየች በዛም ምክንያት ነው ያላቸውን ግንኙነት ለማወቅ ስለምትፈልግ ነው። እና ሳሚ ደግሞ ይሄ ነገር በጣም አሳስቦታል። ምክንያቱም ህይወት አሁን ከታገተችበት አምልጣ ብትመጣም እንኳን በድጋሚ እዚህ ቤት ብትመጣ ሳሮን ህይወቷን ሲኦል እንደምታደርገው ስለሚያውቅ በጣም ተጨንቆ ነበረ። እንግዲህ ዴቭን በጣም ተጨናንቋል። ህይወት ስለጠፋች እስካሁን ምኑን አይሆን እያሰቃየት እኮ ይሆናሉ። ቆይ እነዚህ ሰዎች እነማን ናቸው? ለምንድን ነው በዚህ ልክ የሚጠሏት? ለምንድን ነው በዚህ ልክ የሚከታተሏት? እያለ ከሩት ጋር እየተጨናነቁ ነበረ። ሩትም ደግሞ በጣም ለህይወት በጣም አስባለች። ያው የሳሮን እጅ እንዳለበት ጠንቅቃ ታውቅ ነበር። ነገር ግን ሁሉንም ነገር ያው ዴቭ የእህቱን ክፋት ሁሉንም ስለማያውቅ ያው ይጠራጠራል እንጂ በሙሉ ልቡ ሳሮን እንዴት ታደርጋለች ብሎ እርግጠኛ አይደለም። አሁን ይሄን እዚህ ወንጀል ውስጥ የሳሮን እጅ እንዳይኖርበት እያለም ሲጸልይ ነበረ።
ሩትም ደግሞ አንተ አሁንም ለሳሮን ነው እንደምታስበው? አሁን የሚያሳስበው የህይወት ነው እንጂ የእሱ አይደለም። ህይወት እኮ ናት እየተሰቃየች ታግታ እየተሰቃየች ያለችው። ስለዚህ የሆነ መፍትሄ መፍጠር አለብን ይባባላሉ። ከዚያም በኋላ እንግዲህ የሆነ ጓደኛዋ በሎኬሽን ስራ እንደሚሰራና በቃ የሆነ በስልኳ ወዴት አድራሻ እንዳሉ ማወቅ እንደሚችሉ ነገረችው። ከዚያም በኋላ እዛ ጂፒኤስ ሙያ ያለው ሰውዬ ጋር ሄደው እንዳሳያቸው ነገረችውና በቃ ይሄን ጂፒኤስ ተከትላችሁ ሂዱ ብሏቸው ያንን ተከትለው ሲሄዱ ሳሮን ሰምታቸው ነበረ። ሳሮን እንግዲህ አብሯት የሚሰራው ሰው ጋር ህይወትን ያገታት ሰው ጋር ትደውልና አሁን ሰዎቹ እየመጡ ነው፣ ቶሎ ብለህ ስልክ መስመርህን ቁረጠው፣ ቶሎ ስበረው፣ ምክንያቱም በየትኛውም ወቅት አንተ ጋር ሊደርሱ ይችላሉ፣ ስለዚህ ስልክህን አጥፋ ብላ ነገረችው። ዴቭ እና ሩት ያንን ጂፒኤስ ተከትለው እየሄዱ ያለ ድንገት ይቋረጥባቸዋል። ሩት ፊት እየሮጠች ነበረ። ቆይ አንተ ደግሞ ምን ሆነህ ነው የቆምከው? ቶሎ በል እንጂ እኛ እዚህ በዘገየን ቁጥር የህይወት ነገር ህይወቷ አደጋ ላይ ነው የሚወድቀው። ስለዚህ ፈጠን በል ስትለው እንዴት ተረጋጊ፣ አቆመ እኮ ጂፒኤሱ አቆመ፣ ተቋረጠ አላት እና በጣም ደነገጠች። በቃ ሳሮን አውቃለች ማለት ነው፣ ይችማ ትረባ አወቀች ማለት ነው አለች። ዴቭም ደግሞ ምን ሆነሽ ነው እህቴ? ቆይ ለምንድን ነው ሁሉ ጊዜም ስለ ሳሮን መጥፎ ነገር የምታስቢው? ምናልባችም እኮ እሷ የለችበትም ይሆናል አላት። ኧረ እባክህ ተው እንጂ እኔ በጣም በብዙ ነገር እጠራጠራታለሁ። እኔ ሳሮንን አላምናትም። እሷ በጣም መጥፎ ሰው ናት። አውቃ እያስመሰለች ነው እንጂ መጥፎ ሰው እንደሆነች አውቃለሁ። ስለዚህ የህይወት መታገት ውስጥ እጇ እንዳለባት አውቃለሁ አለችው። እኔ እህቴ ሳሮን እዚህ ነገር ውስጥ እንዳትሆን እጸልያለሁ። ብቻ ምንድን ነው ማድረግ የምችለው? አሁን እሷ እዚህ ነገር ውስጥ ብትኖርበት ምንድን ነው ላደርግ የምችለው? እያለም በጣም ጨንቆት ነበር። በአካሁና እንሂድ ወደ ቤት። አሁን የእሱ አይደለም የሳሮን አይደለም የሚያሳስበው የህይወት ነው የሚያሳዝነው። እስካሁን እኮ እሷ እየተሰቃየችም ሊሆን ይችላል፣ ሊገሏትም ይችላሉ። በቃ አሁን ቤት ሄደን መፍትሄ መፈለግ አለብን አለች። አዎ በቃ እንሂድና ከሳሚም ጋር የሆነ መፍትሄ እንፈልግ አሉና ተያይዘው ሶስታቸው ይመጣሉ። ስለ ነገሩ እያወሩ ያሉ ሳሚም ደግሞ የሆነ ፎቶ ጠረጴዛ ላይ ቁጭ ብሎ እንዳገኘና ሳሮን በእኔና በህይወት መካከል ያለውን ግንኙነት ሳታውቃት ቀርም መሰለኝና ፎቶውን እዛ ቁጭ ብሎ አገኘሁት ብሎ ነገራቸው። እነሱም ደግሞ በጣም ደረገጡ። ምን እህቴ ያንተንና የህይወትን ነገር አወቀች? እንደዛ ማካረገች በቃ ህይወቷ አደጋ ላይ ነው ማለት ነው። ስለዚህ በምንም ተአምር አንተም እኮ እንዴት የሷን ፎቶ ይዘህ እስከ ዛሬ ድረስ አኖርከው ብሎ ዴቭ ይቆጣዋል። እንዴ እኔ ጋ አይደለም፣ ምናልባችም እኮ ከህይወት ስልክ ላይ ሊሆን ይችላል። እሷ አግታት ከሆነ ከህይወት ስልክ ላይ ወስዳው ሊሆን ይችላል አለ። ምን ጭራሽ ያንተና የእሷ ፎቶ ህይወት ስልክ ውስጥ አለ? ይሄማ በፍጹም ሊሆን አይችልም እያለ ሲል ምናልባችም እኮ ከኔም ስልክ ወስዳው ሊሆን ይችላል አለ። ከዛም በኋላ ያም አለ ይሄም ዞሮ የሆነ መፍትሄ መፍጠር እንዳለባቸው አመኑ። ከዛም በኋላ ሳሚ አንድ ሀሳብ መጣለት። የሳሮንን ስልክ ማስጠለፍ እንዳለባቸውና የምታወራውን ስልክ ክትትል ማድረግ እንዳለባቸው አመኑ። ከዛም በኋላ እንግዲህ እንደውም እሱ ጥሩ ሀሳብ ነው፣ በቃ እሱን እናድርግ አለ ዴቭ። እሱን ለማድረግ ደግሞ ብዙ ገንዘብ ያስፈልጋል አለ ሳሚ። ችግር የለውም ለገንዘቡ አታስብ፣ እኔ እከፍላለሁኝ። አንተ ብቻ አሁን ያመጣውን ሀሳብ አድርገው። አሁን ሂድ ቶሎ ብለህ ፈጠን በልና ቶሎ እንዲጀምሩት አድርግና ስልኳ መጠለፍ አለበት አለው። ሳሚም ደግሞ እንደተባባሉት ስልኩን ሊያስጠልፍ ሄደ። ነገር ግን በፍጥነት ሊሳካለት አልቻለም። በሲስተም ምክንያት ከአንድ ቀን በኋላ ተባለ። ሩት እንግዲህ አርፋ ልትቀመጥ አልቻለችም። ሳሮንን እየተከታተለች ወንጀሉን በራሷ ማጋለጥ ትፈልጋለች እና የሆነ ሀሳብ መጣላትና የሆነ ሰውዬ ታመጣና ስለ ሳሮን የሆነ ነገር እንደሚያውቅና ስለምትሰራው ወንጀልም መረጃ እንደያዘባት ደውሎ ይነግራታል። ሳሮንም ደንግጣ የት ላገኘህ? ቆይ ምንድን ነው የምትፈልገው? ቆይ አንተ ማን ብለህ ነው የምታስበው? እንዴት እኔን ታስፈራራኛለህ? አለችና አሁን ምንም ወሬ ሳታበዢ እኔ የምልብሽ ቦታ ብቻ ላይ ቶሎና መረጃውን ታየዋለሽ ካላመንሽ ብሏት ቀጥ ብላ እዛ ቦታው ላይ ስትሄድ ያንን ወረቀት ታገኛለች። ከዛም በኋላ
ስታየው አንተማ ትረባ፣ ይሄ እኮ ፌክ ነው፣ እንዴት እንድታደርገኛለህ? ይሄ እኮ ኮፒ ነው እንጂ ትክክለኛው አይደለም፣ ኦሪጂናሉ አይደለም። ስለዚህ ኦሪጂናሉን ይዘህ ስትመጣ እውነተኛ መሆንህን የዛን ያውቃለሁ። ከዛም በኋላ የምትፈልገውን ነገር ትነግረኛለህ አለችው። እሱም ደግሞ ስሚ፣ እኔ ስላንቺ ብዙ ነገር አውቃለሁ፣ ስለ ሰራሻቸው ሁሉ ወንጀሎች አውቃለሁ። አሁን እኔ የምፈልገው ህይወትን እንድትለቂያት ነው። ይሄ መረጃ ለፖሊስ እንዲደርስ ካልፈለግሽ ህይወትን ልቀቂያት አላት። እሷም ደግሞ ያማል እንዴ? ስለምን ህይወት ነው የምታወራው? እኔ ህይወትን አላገትኳትም አለችው። ሁሉንም ነገር አውቃለሁ፣ ስለዚህ በራስሽ ላይ ወሰኝ ሲላት፣ እሷም ደግሞ እሺ በቃ ኦሪጂናሉን መረጃ አምጣና ኦሪጂናሉን ፋይል አምጣና እኔም ደግሞ ህይወትን እለቅልሃለሁ፣ የምትፈልገውን ነገር እሰጥሃለሁ አለችውና ስልኩን ዘጋችሁ። እንግዲህ ሳሮን ሳታውቅ ወጥመድ ውስጥ ገባች። የሰራችውን ወንጀል ሁሉ ህይወትንም እንዳሳገተቻት ተናዘዘች። በዛን አጋጣሚ ሩት ድምጿን እየቀዳቻት ነበረ። ሳሮን ሰራውልሽ፣ እስከ መቼ ተደብቀሽ? አሁን ትክክለኛው መረጃ እጅ ላይ ገባ ብላ ያንን መረጃ ለሳሚና ለዴቭ ልታሳያቸው እቤት ወስዳ ይዛ የመጣችውን ሪከርድ አሰማቻቸው። ውድና የተከበራችሁ ቤተሰቦቼ የህይወት መንገድ ክፍል 40 ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። ለቻናል አዲስ ከሆናችሁ ቤተሰብ መሆናችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ።